ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት የደረጃ ልብሶችንና አይነታቸውን ዋጋቸውን ያሳዋየዋችሁ አብሬያችሁ ቆያለሁ። ላይክ ሰብስክራይብ በማድረግ ቤተሰቡን ሁኑን። እነዚህ አሁን እኔ ያረኩት ልብስ ሙሉ ለሙሉ የለበስኩት ጥልፍ ነው። ታቹም ላዩ ላይ ፈርጥ ያለው ልብስ ነው። ለዚህ ፈርጥ ተደርጎበት ከታች ተደራቢ ያለው ገበር አለው። እጅየው እንደዚህ ጥልፍ ነው። በጣም የሚያምር ልብስ ነው። ለዚህ ለቀለል ላለ ፕሮግራም ይሆናል። በጣም የሚያምር ቆንጆ ልብስ ነው። በአራት አርብ የተሰራ ሁለት አይን መነን ሆኖ በአራት አርብ የተሰራ ልብስ ነው። በጣም ቆንጆ ነው። ይሄ ልብስ ከኛ ጋር በ17000 ብር ታገኙታላችሁ። በጣም በቆንጆ ስራ ማለት ነው። እንደዚህ አምሮበት ቆንጆ ሆኖ ተሰርቶ በ17000 ብር ማለት ነው። ይሄ ደግሞ ደረጃ ልብስ ነው። በጣም ቆንጆ ልብስ ነው። የፖስት ልብስ ነው። ይሄ ልብስ ከኛ ጋር ሁለት አይን መነን ነው። ቆንጆ አርቡ እንደዚህ ሰፊ ነው። ተሰርቶ በሚፈልጉት ስራ መሰራት ይችላል። መነኑ እንደምታዩት በጣም ቆንጆ መነን ነው። ሁለት አይን ነው። በጣም ነው የሚያምረው። ይሄ ልብስ ከኛ ጋር በ9000 ብር ታገኙታላችሁ ማለት ነው። በጣም ቆንጆ ልብስ ነው። በመታፈልጉት ስፌት መሰፋት ይችላል። እቺ ልብስ ደግሞ ቀለል ያለች ናት። በጣም ነው የምታምር። ብዙ ጥለት ለማትፈልጉ ሰዎች ቀለል ያለች ልብስ ናት። በጣም ነው የምታምር። ሁለት አይን መነን ነች። እቺ በጣም ነው የምታምር ልብሷ። ቀለል ላለ የምትፈልጉት ስፌት መሰፋት ይችላል። ቪ መሆን፣ አራት ማዕዘን፣ ሁሉንም መሆን ይችላል። በጣም ቆንጆ ነች። ደስ ትላለች። እቺ ከኛ ጋር 7500 ብር ነች። ይሄ ደግሞ ፐርፕል ከለር ነው። በጣም ቆንጆ ልብስ ነው። ይሄም ሁለት አይን መነን ነው። በጣም ቆንጆ ልብስ ነው። ይሄም እንደምትፈልጉት መሰራት ይችላል። በጣም ቆንጆ ልብስ ነው። ይሄም ደረጃ ነው። ከመሃል ላይ ሰፋ ብሎ ዳር ላይ ቀጠን ያለች ነገር አለቻት። በጣም ነው የሚያምር ቆንጆ ልብስ ነው። ይሄም ከኛ ጋር በ8000 ብር ተሰርቶ አልቆለት ታገኛላችሁ ማለት ነው። ይሄ ልብስ ደግሞ አሁን አዲስ ነው። በጣም ነው የሚያምር። በጣም ቆንጆ ልብስ ነው። በጣም ነው የሚያምር ልብስነቱ። በጣም ያምራል። እንደዚህ ደረጃ ልብስ ነው፣ ግን በጣም ትልቅ ልብስ ነው። በጣም የሚያምር ልብስ ነው። ይሄ ልብስ ከኛ ጋር በ9500 ብር ታገኙታላችሁ። በፈለጋችሁት ስራ ቆንጆ ነው ተሰርቶ አልቆለት ማለት ነው። መነኑ ሁለት አይን ነው። በጣም ቆንጆ ልብስ ነው። በጣም ነው የሚያምር። አርቡም በጣም ሰፋ ያለ አርብ ነው። ቆንጆ ልብስ ነው። እችም ልብስ ቆንጆ ናት። እችም ቀጠን ያለች ጥለት ናት። ሁለት አይን መነን ነች። እችም ቆንጆ ነች። እች ልብስም በጣም ነው የምታምረው። እችም እንደፈለጋችሁት ማሰራት ትችላላችሁ። በአራት ማዕዘን በቪ መሰራት ይችላል። ያው ራሳችሁ በመረጣችሁት ጥለቱን ከመረጣችሁ ስፌት በፈለጋችሁት መሰራት ይችላል። እችም ከኛ ጋር በ8000 ብር ታገኛታላችሁ። በቆንጆ ስራ ማለት ነው። እችም የምታምር ልብስ ነች። እችም ሁለት አይን ነች። ባለፈው ሾርት ቪዲዮ ሰርችበታለሁ። በጣም የምታምር በተላላፊ ሆና ነበር ባለፈው የተሰራችው። በጣም የምታምር ልብስ ናት። እች ልብስ በጣም ቆንጆ ልብስ ናት። እች ልብስም ከኛ ጋር በ8500 ብር ታገኙታላችሁ። በጣም ሰፊ ነው። አሁን ማሳያችሁ ሙሉ አራት አርብ ናቸው። ሁሉም አራት አርብ ናቸው። በጣም ነው የሚያምሩት። ይሄ ልብስም የፖስት ልብስ ነው። በጣም ነው የሚያምረው። ይሄ ልብስም ይሄም ሁለት አይን መነን ነው። በጣም ቆንጆ ልብስ ነው። ይሄም እንደምታዩት ጥለቱ በጣም ነው የሚያምር። ሁለት ደረጃ ነው፣ ግን በጣም ነው የሚያምር ጥለቱ። ቆንጆ ልብስ ነው። ይሄ ልብስም ከኛ ጋር በ9000 ብር ታገኙታላችሁ። ፈለጋችሁት ስራ ፈለጋችሁት ዲዛይን ተሰርቶላችሁ ማለት ነው። እቺ ልብስም ቀለል ያለች ልብስ ናት። በጣም ነው የምታምርችም። ከመሃል ላይ ሰፋ ያለች ጥለት አላት። ዳር ላይ ቀጠን ያሉ ናቸው። በጣም ነው የምታምርችም። ሁለት አይን ናቸው። ይሄም ሁለት አይን መነን ነው። በጣም ቆንጆ ልብስ ነው የሚሰራላችሁ። እችም 8000 ብር ከኛ ጋር ታገኙታላችሁ። በጣም በአሪፍ ስራ ማለት ነው። ይሄ ልብስ ደግሞ በጣም ደስ የሚል ልብስ ነው። ከመሃሉ ላይ ሰፋ ብሎ ዳር ላይ ትንንሽ ያለበት ማለት ነው። በጣም ቆንጆ ልብስ ነው። ይሄ ልብስም ከለር አላቸው። ይሄ ልብስ በጣም ብዙ ከለር አለው። ከኔ ጋር ራሱ 3 አይነት ከለር አለው። በጣም ነው የሚያማምሩት። ይሄም ሁለት አይን መነን ነው። ይሄን ከኛ ጋር በ9000 ብር ታገኙታላችሁ። በጣም ነው የሚያምር። እቺም ፐርፕል ነች።
በጣም ነው የምታምር እቺ ልብስ። በጣም ቆንጆ ልብስ ነች። እቺ ስትሰራ በጣም የምታምር ልብስ ነች። እቺ ልብስ በጣም ነው የምታምረው። እቺ ልብስም ከኛ ጋር በ8,000 ብር ታገኙታላችሁ። ሁለት አይን መነን ነው ሁሉም ማሳያችሁ በሙሉ ሁለት አይን መነኖች ናቸው። በጣም ነው የሚያማምሩት ቆንጆ ልብሶች ናቸው። እኛ ጋር በ8,000 ብር ታገኙታላችሁ። በጣም የሚያምር ልብስ ነው ይሄ። በጣም ቆንጆ ልብሶች ናቸው። ይሄ ልብስም በጣም ቆንጆ ልብስ ነው። ቀይ ነገር ነው። በጣም ነው የሚያምር ጥርት ያለ በጣም ቆንጆ ልብስ ነው። የአርቡ ስፋት የመነኑ ሁለት አይን መነን ነው። ይሄም በጣም ቆንጆ ልብስ ነው። ይሄም ከኛ ጋር በ9,000 ብር ታገኙታላችሁ። በቆንጆ ስራ በቆንጆ አርገን ሰርተንላችሁ ማለት ነው። እንደዚህ ምርጥ ነው። እንደዚህ ተሰርቶ አልቆለት እቺ ልብስም ቀለል ያለች ልብስ ነች። ቢጫ ነገር ነች በጥቁር በጣም ነው የምታምረችም። ቀለል ላለ ፕሮግራም ትሆናለች። በጣም ነው የምታምር እቺ ልብስም ከኛ ጋር በ7,500 ብር ታገኙታላችሁ። አሪፉና ተሰርታ ማለት ነው። ለዚህ የሚያማምር ይሄ ልብስ ቅድም ሌላ አይነት ከለር አለኝ አልኳችሁ ነው። ይሄ በቀዩ ነው። ሾርት ቪዲዮ ሰርቼበት ነበር ይሄ ተሰርቶ ማለት ነው። ይሄም ከኛ ጋር በ9,000 ብር ታገኙታላችሁ። አሪፉና ተሰርቶ አልቆለት ማለት ነው። በጣም ነው የሚያማምሩት ልብሶቻችን ቆንጆ ናቸው። ዋጋችንም ፌር ነው። በጣም ርካሽ ነው ማለት ነው። አሪፍ ስራም ተሰርቶ ዋጋችንም ፌር ነው። ለዚህ የሚያምር ይሄም ሌላ የሆነ ፒንክ ነገር ከለር ነው። ይሄም ሾርት ቪዲዮ ሰርቼበታለሁ። ይሄም እኛ ጋር 9,000 ብር ነው። በአሪፍ ተሰርቶ አልቆለት ቆንጆ ሆኖ የሚያምር ሆኖ ተሰርቶ ይሄም 9,000 ብር ማለት ነው። ያው ዲዛይን ራሳችሁ መምረጥ ትችላላችሁ። በዚህ ይሰራልኝ በዚህ ይሰራልኝ ካላችሁ በፈለጋችሁት መሰራት ይችላል። እናንተ ብቻ ስክሪንሻት እያደረጋችሁ የምትፈልጉት ላኩልን። ቆንጆ ስራ እንሰራላችኋለን ማለት ነው። እቺ ደግሞ ቀጠን ያለችና ታሪፍ ነች። በጣም ነው ደስ የምትላችሁ። ሁለት አይን መነኖች ናቸው። ሁሉም ማሳያችሁ ሁለት አይን መነኖች ናቸው። እቺም ከኛ ጋር በ7,500 ብር ታገኙታላችሁ። ተሰርታ አልቆላት ማለት ነው። በቆንጆ ስራ በሚያምር ሆኖ ተሰርቶ አልቆላት 7,500 ብር ነች። በጣም ነው የምታምር በጣም ቆንጆ ልብስ ነች። በጣም እናንተ ብቻ የምትፈልጉትን ስክሪንሻት እያረጋችሁ ዋትስአፕ ላይ ቴሌግራም ላይ በምትፈልጉት ላኩልን እንትን እንላለን ማለት ነው። ይሄ ደግሞ 9,000 ብር ነው። ዙሪያ ነው። በጣም የሚያምር ልብስ ነው። ቆንጆ ነው። እዚህ እንሰራላችኋለን። እኛ ስንሰራ ደግሞ ተደራቢ በመነን አድርገን ነው የምንሰራው። በጣም በቆንጆ ስራ ማለት ነው። እና ላይክ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ስላዳመጣችሁን ስለምትከታተሉን በጣም አመሰግናለሁ። ሰላም ሁኑ ባይ